ላፕቶፕ አፕግሬድ ለማድረግ ፈልጋችሁ ወይም ደግሞ አዲስ ላፕቶፕ ለመግዛት አስባችሁ የኤችዲዲ እና የኤስኤስዲ ልዩነት ግራ ከገባችሁ ዛሬ አሳያችኋለሁ። ኤስኤስዲ እና ኤችዲዲ ምንድናቸው? መፍትሄ ይዤላችሁ መጥቻለሁ። ልዩነታቸውን ታውቃላችሁ፣ የሚሻላችሁንም ትመርጣላችሁ ማለት ነው። በመጀመሪያም ኤችዲዲ ማለት ሃርድ ዲስክ ድራይቭ ሾርት ሃንድ የተሰጠው ሲሆን ከ1950ዎቹ ጀምሮ ስራ ላይ የቆየ እጅግ በጣም ፋይሎችን ለመያዝ ጠቃሚ የሆነ ስቶሬጅ ፓርት አሁን ላይ ገበያ ላይ ዋጋው መረከስ ያለ የተለያዩ ዴስክቶፖች ላይ እንዲሁም ደግሞ ላፕቶፖች ላይ በብዛት የሚገኝ ስቶሬጅ። ኤስኤስዲ ማለት ደግሞ ሶሊድ ስቴት ድራይቭ ማለት ሲሆን ከረንትሊ ፋይሎችን ለመያዝ እንዲሁም ደግሞ ዱራቢሊቲ ኖሮት በጣም ፈጣን ሆኖ እንዲሁም ደግሞ ለተለያየ ረጅም ጊዜ ፋይሎችን በመያዝ የሚያገለግል ፌል የማድረግ እድሉ በጣም አነስተኛ የሆነ ስቶሬጅ ፓርት ነው። ስለዚህ ኤችዲዲ እና ኤስኤስዲ ቤዚክ ልዩነታቸው ምንድነው ያላችሁ እንደሆነ 6 ቲፖችን በቀላሉ ልስጣችሁ። የመጀመሪያው ፍጥነት። ኤስኤስዲ ከኤችዲዲ አንጻር እጅግ በጣም ፈጣን የሚባል ስቶሬጅ፣ ምክንያቱም ቡት ስናደርግ 6 እጥፍ ከኤችዲዲ ይፈጥናል። እንዲሁም ደግሞ ፋይል ትራንስፈር ስናደርግ ኤስኤስዲ ከኤችዲዲ 6 እጥፍ ይፈጥናል። ሁለተኛው ደግሞ ፓወር ዩዜቻቸው ወይም ደግሞ ባትሪ አጠቃቀማቸው። ኤስኤስዲ ስቶሬጅ ያለው ላፕቶፕ ከኤችዲዲው እጅግ በጣም ባትሪው ብዙ ይቆያል። ረዘም ላለ ጊዜ ባትሪ መጠቀም እንችላለን ማለት ነው። ያ ማለት ባትሪ ዩዜጁ ኤስኤስዲው ትንሽ ነው ማለት ነው። ሶ ረዘም ያለ የላፕቶፕ ባትሪ ይኖረናል ወይም ለረጅም ጊዜ ባትሪያችን ሳይዘጋ በኤስኤስዲ ስቶሬጅ ከሆነ ልንገለገልበት እንችላለን። ሶስተኛው ደግሞ ዱራቢሊቲ ነው። ፋይሎቻችንን ይዘው የምንሰራቸውን ስራዎቻችንን ይዘው ፌል የማድረግ አጋጣሚያቸው እጅግ በጣም ትንሽ ነው። ኤስኤስዲ ረዘም ላለ ጊዜ ፌል ሳያረግ እጃችን ላይ ሊቆይ ይችላል ከኤችዲዲ ይልቅ። ይህን ስንል ግን ኤችዲዲ ቶሎ ፌል ያደርጋል ማለታችን ሳይሆን በአንጻራዊነት ኤስኤስዲ ለረጅም ጊዜ ሊያገለግለን የሚችል ስቶሬጅ ነው የሚሆነው። አራተኛው መመዘኛ ኖይዝ ነው። ስራችንን ስንሰራ ላፕቶፓችን ጩኸት ሳይኖረው መስራት የምንችለው ኤስኤስዲ ላይ ነው ከኤችዲዲ ይልቅ። ድምፅ አለው ኤችዲዲ ትንሽ ይረብሸናል። ነገር ግን ኤስኤስዲው በተሻለ ሁኔታ ድምፅ ሳይኖረው የተለያዩ ታስኮችን መስራት ስለሚችል ሞር ይሄ ፊውቸሩ ደግሞ ኤስኤስዲው ተመራጭ ያደርገዋል። ሌላው ደግሞ ልዩነት የሚያመጣው ዋጋቸው ነው። አሁን ገበያ ላይ ፕራይሳቸውን ስናይ ኤስኤስዲ ከኤችዲዲ 2 እጥፍ እና ከዛ በላይ ከፍ ያለ ነው የሚሆነው። ሶ ከዋጋ አንጻር ካወራን ኤችዲዲ ዝቅ ያለ ዋጋ ነው፣ ትንሽ አነስ ይላል ዋጋው። ኤስኤስዲ ደግሞ በ2 እጥፍ እንዲሁም ደግሞ ከዛ ከፍ ባለ እየተሸጠ ነው የሚገኘው ገበያ ላይ። እንደ ቲፕ ደግሞ የምጨምርላችሁ ሃይብሪድ አድርጎ መጠቀም። ይሄ ማለት ኤስኤስዲም ኤችዲዲም በአንድ ላፕቶፕ መጠቀም ማለት ነው። ፕሮግራም ራን እንዲያደርግ ኤስኤስዲ መርጣችሁ ፋይል ስቶር ለማድረግ ኤችዲዲን ከመረጣችሁ ላፕቶፓችሁ ስቶሬጅ ፓርት ይኖረዋል፣ አዘ ሴም ታይም ደግሞ ፈጣንም ይሆናል ማለት ነው። ኦፕሬቲንግ ሲስተም ወይም ደግሞ ፕሮግራሞቻችሁን ካስቀመጣችሁ በኋላ ኤችዲዲ አስ ስቶሬጅ ከተጠቀማችሁ በጣም የተሻለ ኦፕሽን ሆኖ ሊያገለግላችሁ ይችላል። ሶ ሃይብሪድ እንደ ቲፕ በጣም የተሻለ ነገር ሆኖ እናገኘዋለን። ያየናቸው ነገሮች ጠቅለል ለማድረግ ያክል ኤስኤስዲ እና ኤችዲዲ ልዩነታቸው ቤዚካሊ እነዚህን ይመስላል። አንደኛው ከፍጥነት አንጻር ኤስኤስዲ ሞር ፈጣን ነው የሚሆነው። ሁለተኛው ዱራቢሊቲ፣ ረዘም ላለ ጊዜ ፋይሎቻችንን ይዘው ለመቆየት ኤስኤስዲ አሁንም ተመራጭ ነው የሚሆነው። ሶስተኛው ደግሞ ኳይት መሆን ወይም ደግሞ ስራዎቻችንን ሲሰሩ ዝም ባለ ወይም ድምጽ አልባ ሆኖ በመስራት ኤስኤስዲ ሞር ተመራጭ ነው የሚሆነው። ነገር ግን ኤስኤስዲዎች 2 እጥፍና ከዛ በላይ በሆነ ዋጋ ከኤችዲዲ ይወደዳሉ። ስለዚህ እናንተ የትኛውን ትመርጣላችሁ? የትኛው ይመከራል? እንደኔ ጌመር ከሆናችሁ ኤስኤስዲ ሞር የተለያዩ ነገሮችን ለመጠቀም ስለሚያስችላችሁ ኤስኤስዲ ብትመርጡ ይሻላችኋል። ቪዲዮ ኤዲተር ከሆናችሁ ብዙ ነገሮችን ሬንደር ስለምታደርጉ አሁንም ኤስኤስዲ ይመከራል። ነገር ግን ካዡዋል ዩዘርስ እንደውም ደግሞ ለማንበብ እንዲሁም ደግሞ የተለያዩ ነገሮችን ፋይሎችን ለመያዝ የምታስቡ ሰዎች ከሆናችሁ ከዋጋው አንጻር ኤችዲዲ ብትጠቀሙ የተሻለ አማራጭ ሆኖ እናገኘዋለን። በመጨረሻም ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ በማድረግ እንዲሁም ደግሞ ለተለያዩ ለቴክ ቪዲዮዎች ይሄን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።